እግዚአብሔር ይመስገን። እንግዲህ ዛሬ የምንነጋገረው በርዕሱ ላይ እንደምትመለከቱት ወገኖቼ በሮሜ መልእክት ምዕራፍ 8 ቁጥር 34 ላይ ነው። ይሄ ቃል በቤተ ክርስቲያናችን የኢየሱስ ክርስቶስን ሰው መሆን፣ የኢየሱስ ክርስቶስን መሞት፣ የኢየሱስ ክርስቶስን መነሳት፣ በአብ ቀኝ መቀመጥ፣ ሊቀ ካህናትነቱንም ቤተ ክርስቲያናችን ታምናለች። ነገር ግን ይማልዳል የሚለው ነገር በጣም ይኮሰኩሰናል። እንደው እኛን ይኮስኩሰን፣ እኛ አንስማማ። ግን የእግዚአብሔር ቃል ምን ይላል? እና ይሄንን የእግዚአብሔርን ቃል ይሄንን የእግዚአብሔርን ነገር ለኛ ስላልተመቸን በማለት ከመጽሐፍ ቅዱስ ውስጥ ይማልዳል የሚለው ቃል እንዲወጣና ይፈርዳል የሚል ቃል እንዲገባ ተደርጓል። ይሄ ማለት ምን ማለት ነው? የእግዚአብሔር ነገር ወጥቶ የሰው ነገር በመጽሐፍ ቅዱስ ውስጥ ተጨምሮበታል። ይህን ነገር ሳስብ ዛሬ አንድ ነገር ወደ ልቤ መጣ እና ይሄንን ነገር በቅድሚያ ልነግራችሁ እፈልጋለሁ። አገራችን ኢትዮጵያ በኤርምያስ ዘመን ያለችውን ይሁዳን ትመስላለች። እስራኤል ያዳናትን ጌታ ትታ ሌሎቹን አማልክት በመከተሏና በማምለኳ በዚህ ምክንያት እግዚአብሔር እጅግ ያዘነበት ዘመን ነው የኤርምያስ ዘመን። እግዚአብሔር እጅግ አዝኖና ተገርሞ በኤርምያስ በኩል ኤርምያስ ምዕራፍ 2 ከቁጥር 4 እስከ 13 ድረስ ያለውን ቃል እግዚአብሔር ይናገራል እና ይሄንን ቃል አነብላችኋለሁ። እግዚአብሔር አምላካችን ይርዳን። በእውነት ቃሉን ሰምተን ወደ እግዚአብሔር መመለስ እንዲሆንልን። እንዲህ ይላል፣ አንብብላችሁ። ትንቢተ ኤርምያስ ምዕራፍ 2 ከቁጥር 4 እስከ 13 ድረስ አነበዋለሁኝ። በትዕግስት አዳምጡኝ። ያዕቆብ ቤት የእስራኤልን ቤት ወገኖች ሁሉ ሆይ የእግዚአብሔርን ቃል ስሙ ይላል ኤርምያስ። ከእግዚአብሔር የተላከ ነቢይ ነው። እግዚአብሔር እንዲህ ይላል፣ አባቶቻችሁ ከእኔ ዘንድ የራቁ ከንቱነትንም የተከተሉ ከንቱም የሆኑ ምን ክፋት አግምተውብኝ ነው? እነርሱም ከግብፅ ምድር ያወጣን በምድረ በዳም በባድማ ጉድጓድም ባለበት ምድር በውሃ ጥምና በሞት ጥላ ምድር ማንም በማያልፍበትና ማንም በማይቀመጥበት ምድር የመራን እግዚአብሔር ወዴት አለ አላሉ። ፍሬዋንና በረከቷንም ትበሉ ዘንድ ወደ ፍሬያማ ምድር አገባዋችሁ። ነገር ግን በገባችሁ ጊዜ ምድሬን አረከሳችሁ፣ ርስቴንም አጎሳቆላችሁ። ካህናቱም እግዚአብሔር ወዴት አለ አላሉም፣ ባለ ኦሪቶችም አላወቁኝም። የሕግ አዋቂዎች የሕግ መምህራን ማለት ነው። ባለ ኦሪቶች አላወቁኝም። ገዢዎችም አመጹብኝ፣ ነቢያትም በበዓል ትንቢት ተናገሩ፣ የማይረባንም ነገር ተከተሉ። ይሄን የሚለው እግዚአብሔር ነው። ይሄንን የሚናገረው በኤርምያስ በኩል ነፃ ላወጣው ለእስራኤል ሕዝብ ነው፣ ለተመረጠ ሕዝብ፣ የእግዚአብሔርን ክብር ለተመለከተ ሕዝብ፣ የእግዚአብሔርን ክንድ ለተመለከተ ሕዝብ፣ ሕግ ለተሰጠው የእግዚአብሔር የኔ ናችሁ ያላቸው ሕዝቦች ለነሱ ነው የሚናገረው። ይሄንን እግዚአብሔር እጅግ አዝኖ እና ምን ይላል? ስለዚህ ከእናንተ ጋር እከራከራለሁ ይላል እግዚአብሔር። ከእናንተ ጋር እከራከራለሁ፣ ከልጆቻችሁም ልጆች ጋር እከራከራለሁ። ወደ ኪቲም ደሴቶች እለፉና ተመልከቱ፣
ወደ ቄዳርም ላኩና እጅግ መርምሩ፣ እንደዚህም ያለ ነገር ሆኖ እንደሆነ እዩ። ሂዱና ወደ አሕዛብ ተመልከቱ። እናንተ እንዳደረጋችሁት ያደረገ ሕዝብ ካለ ተመልከቱ ይላቸዋል እግዚአብሔር። እዩ ሂዱና በውኑ አማልክት ያልሆኑትን አማልክቱን የለወጣቸው አንድ ሕዝብ አለን? መልሱልኝ እስኪ ይላል እግዚአብሔር። ነገር ግን ሕዝቤ እስራኤል ክብሩን ለማይረባ ነገር ለወጠ። ሰማያት ሆይ በዚህ ተደነቁ፣ እጅግም ደንግጡና ተንቀጥቀጡ ይላል እግዚአብሔር። እግዚአብሔር ሰማያትን ለምስክርነት ይጠራል። ሕዝቤ ሁለቱን ክፉ ነገሮች አድርገዋልና እኔን የሕያውን ውሃ ምንጭ ትተውኛል፣ የተቀደዱትንም ጉድጓዶች ውሃውን ይይዙ ዘንድ የማይችሉትን ጉድጓዶች ለራሳቸው ቆፍረዋል ይላል እግዚአብሔር። ይሄንን የሚናገረው እግዚአብሔር በኤርምያስ በኩል እጅግ አዝኖ ነው እና ምን በደልኳችሁ እያለ ማለት ነው። ምን አደረግኳችሁ፣ ምን አጎደልኩባችሁ እያለ ነው የሚናገረው። ለምን ተዋችሁኝ እያለ ማለት ነው። ይህንን አሁን ዛሬ እያነበብኩት ነበረና እግዚአብሔር ለነዚህ ሰዎች ምንድን ነው የሚላቸው? አባቶቻችሁ ከእኔ ዘንድ የራቁት ከንቱን ነገር የተከተሉት ከንቱም የሆኑት ምን ክፋት አግኝተውብኝ ነው ይላል እግዚአብሔር። እንደው ያደረግሁላቸውን የረሱና እግዚአብሔር ወዴት አለ ብለው ያልፈለጉኝ ስለምንድን ነው እስኪ ንገሩኝ እያለ ነው የሚናገረው። ለአባቶቻቸው አባቶቻችሁ እያለ ማለት ነው። ካህናቱንም እንደዚህ ይላቸዋል፣ እናንተ ካህናት እግዚአብሔር ወዴት አለ አላላችሁ፣ ሕዝቤን ወደ እኔ ይዛችሁ መቅረብ አልቻላችሁም ይላቸዋል። ባለ ኦሪቶችንም የሕግ መምህራንን ሕጉን ከእግዚአብሔር ሰምተው ለሕዝቡ የሚያስተምሩ እግዚአብሔር የሾማቸው የሕግ መምህራኑን ባለ ኦሪቶች ይላቸዋል። ባለ ኦሪቶችም አላወቁኝም ይላል እግዚአብሔር። አላወቁኝም። ሕጉን እያስተማሩ ቃሉን እየተናገሩ እግዚአብሔርን የማያውቁ መምህራን በመሆናቸው እግዚአብሔር ሕግ አዋቂዎችም አላወቁኝም ይላል። ገዢዎችም አመጹብኝ። የእግዚአብሔርን ሕዝብ እንድትገዙ በሕዝቤ ላይ የሾምኳችሁ እናንተ እኔ ሕዝቡን አስገዛችሁላችሁ፣ እናንተ ግን በእኔ ላይ አመጻችሁ እያለ እግዚአብሔር ይወቅሳቸዋል። ካህናቱም የሕግ መምህራኑም ገዢዎቹም ነቢያቱም ለእግዚአብሔር አልታዘዙም። አባቶችና ካህናቱ እግዚአብሔርን አልፈለጉትም፣ የሕግ መምህራኑም አላወቁትም፣ ገዢዎችም አምፀውበታል። ነቢያትም ሕዝቡን ሰላም ሳይሆን ሰላም ነው እያሉ የሐሰትን ትንቢት እየተናገሩ ሕዝቡን አስተውታል። ሕዝቡም በእነዚህ በገዢዎቹ፣ በካህናቱ፣ በሹመኞቹ፣ በሕግ መምህራኑ፣ በሰባኪያኑ ማለት ነው በእነዚህ ምክንያት ከእግዚአብሔር ተለይቷል። ስለዚህ እግዚአብሔር ስላልፈለጋችሁኝ፣ ስላላወቃችሁኝ፣ ስላመጻችሁብኝ፣ ሕዝቤንም ስላሳታችሁ በአጠቃላይ ማለት ነው የማይረባን ነገር ከንቱ ነገርን ስለተከተላችሁና ከንቱ ስለሆናችሁ ከእናንተ ጋር ከልጆቻችሁ ጋር እከራከራለሁ። እስኪ ንገሩኝ ይላል እግዚአብሔር። በኤርምያስ በኩል ይሄንን ነው የሚናገረው። ንገሩኝ ይላል እግዚአብሔር። ይሄ ሁሉ
የሆነበት እግዚአብሔር ያዘነበት ምክንያት በሁለት ነገር ነው። ሕዝቤ ይላል ቁጥር 13 ላይ ሕዝቤ ሁለቱን ክፉ ነገሮች አድርገዋልና። የትኛው ሕዝብ? እስራኤል፣ የእግዚአብሔር ሕዝብ እግዚአብሔርን እንዲያመልክ በበረታ ክንዱ እግዚአብሔር ከፈርዖን እጅ ነፃ ያወጣው፣ ባህር ከፍሎ ያሻገረው፣ ከሰማይ መና የመገበው፣ ከአለት ውሃ ያጠጣው ያ ሕዝብ ክብሩ የሆነውን እግዚአብሔርን ሌሊት በእሳት ቀን በደመና የሚመራውን እግዚአብሔርን የተወ ሕዝብ ሕዝቤ ይላል ሁለት ክፉ ነገሮችን አድርገዋልና ይላል እግዚአብሔር። ምንድናቸው እነዚህ ሁለት ነገሮች? እኔን የሕያውን ውሃ ምንጭ ትተውኛል፣ የተቀደዱትንም ጉድጓዶች ውሃውን ይይዙ ዘንድ የማይችሉትን ጉድጓዶች ለራሳቸው ቆፍረዋል ይላል። ሁለት ነገሮች አድርገዋል። አንድ እኔን የሕያው ውሃ ምንጭ ትተውኛል። ሁለት የተቀደዱትንም ጉድጓዶች ውሃውን ይይዙ ዘንድ የማይችሉትን ጉድጓዶች ለራሳቸው ቆፍረዋል። እግዚአብሔር እንዲህ አዝኖና ተመርሮ በኤርምያስ በኩል ለሕዝቡ ለይሁዳ የሚናገረው ለምንድን ነው? በእነዚህ በሁለቱ ምክንያት እስራኤል ያዳናቸውን ታላቅ ሕዝብ ያደረጋቸውን እግዚአብሔርን በፍጡራን አማልክት ለውጠዋል። እግዚአብሔርን ትተው የአሕዛብ ጣዖታትን ተከትለዋል። በእጃቸው ለሰሩት ለተቀረጹ ምስሎችና ስዕሎች፣ ሰው ሰራሽ ለሆኑ ቅርጻ ቅርጾች ሰግደዋል። እግዚአብሔር አድርጎ ያላቸውን አላደረጉም። ስለዚህ እግዚአብሔር ምን አለ? በቁጥር 13 ላይ ኤርምያስ 2:13 ላይ ሕዝቤ ሁለቱን ክፉ ነገሮች አድርገዋልና እኔን የሕያውን ውሃ ምንጭ ትተውኛል፣ እኔን እግዚአብሔርን በተቀረጸ ምስል ቀይረውኛል፣ እኔን ትተውኛል። የተቀደዱትን ጉድጓዶች ውሃውን ይይዙ ዘንድ የማይችሉትን ለራሳቸው ምን አድርገዋል? ቆፍረዋል እያለ ማለት ነው። እዚህ ውስጥ ሁለት ነገር እናያለን። ጉድጓዶች የሚል እና ሕያው ምንጭ የሚል ሁለት ነገሮችን እናያለን። ጉድጓዶች ያላቸው ሰው ሰራሽ ናቸው፣ ለራሳቸው ቆፍረዋል ይላል። ውሃ እናገኛለን ብለው የራሳቸው ውሃ የላቸውም። ጉድጓዶች በሰው የተቆፈሩ ናቸው። ዝናብ ወይም ጎርፍ ሲመጣ የሚሞላባቸው ናቸው። ጉድጓዶች ሰው ሰራሽ ናቸው። በጎርፍ ውሃ የተሞሉ የተጠራቀመ የኩሬ ውሃ ነው የጉድጓድ ውሃ፣ ሰው የቆፈረው። የጉድጓድ ውሃ ሲቆይ ይሸታል፣ ይገማል። እንደውም ውስጡ ተባይ ይፈጥራል፣ ይተላል። ፍሬሽ አይደለም። እየዋለ እያደረ ቢቆይ እንኳ ለሚጠጣውም ሰው ጤና አይሰጥም። ዝናብ ወይም ጎርፍ ከሌለ ይደርቃል የሰው ውሃ። ጉድጓዶች የተባሉት የአሕዛብ አማልክት ናቸው። ሰው ሰራሽ አማልክት ናቸው። እንደ እግዚአብሔር ያልሆኑ ናቸው። በዓል፣ ካሞሽ፣ አስታሮት፣ የሰማይ ንግሥት የሚሏት የሚያጥኑላት የሚሰግዱላት የአሕዛብ አማልክት ናቸው። ጣዖታት ናቸው። ጉድጓዶች ሰው ሰራሽ ናቸው። ሰዎች የሚሰሯቸው ናቸው። ውሃ እንዲይዙ ተደርገው በሰዎች የተሰሩ ናቸው። ነገር ግን ውሃ የሌለባቸው ሰው ሰራሽ ትምህርቶች፣ ሰው ሰራሽ ልምምዶች ናቸው። ለሌላው መትረፍ የማይችሉ የተቀደዱ ናቸው። ውሃ መያዝ የማይችሉ ሰውን ማርካት የማይችሉ ናቸው። የሰው ስራ ማለት ነው። ስለዚህ እግዚአብሔር ጉድጓዶችን ቆፍራቸዋል፣ በራሳችሁ ስራ ኢንጆይ ታረጋላችሁ፣
የኔን ነገር የኔን ቃል ትታችኋል እያለ እግዚአብሔር ይናገራቸዋል፣ ይገስጻቸዋል፣ ይለምናቸዋል፣ ይመክራቸዋል። ምን ማለት ነው? እኔን እውነተኛውን አምላክ ትተሽ እንዴት በራስሽ መንገድ ትሄጃለሽ? እባክሽ ተመለሺ ነው የሚለው እግዚአብሔር። ምንጭ የተባለው የሕያው እግዚአብሔር ምንጭ ይፈልቃል። ምንጭ የማይነጥፍ ነው፣ እንደ ጉድጓድ አይደለም። ወራጅ ወንዝ ሆኖ ይፈሳል፣ አይቋረጥም። ሰው ሰራሽ አይደለም። ምንጭ ለሌላው ይሰጣል እንጂ ከማንም አይቀበልም። ጊዜያዊ አይደለም፣ የማይቆም ነው፣ የሚቀጥል ነው። ምንጭ የሚጠጣ ሁሉ ይረካበታል ከምንጭ። ስለዚህ የሕያውን እግዚአብሔር ምንጭ ትተሽ ሰው ሰራሽ በሆነ ነገር ታመንሽ፣ እኔን ትተሽ እነዛን ተከተልሽ እያለ እግዚአብሔር እስራኤልን ይገስጻል። እግዚአብሔር የሕይወት ውሃ ምንጭ ነው፣ ሕይወትን የሚሰጥ ነው። የሚጠጡት ሁሉ የሚረኩበት ነው። እግዚአብሔር የተጠማች ነፍስ የምትረካበት። የሰው እርካታ ያለው ከእግዚአብሔር ዘንድ ነው፣ የነፍስ እርካታ። ጌታ ኢየሱስ ለሳምራዊቷ ሴት ምን አላት? ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል አላት። ከጉድጓዱ የሚጠጣ እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የሕይወት ውሃ ምንጭ ይሆናል አላት ለሳምራዊቷ ሴት በዮሐንስ ወንጌል ምዕራፍ 4 ቁጥር 13 እና 14 ላይ። ስለዚህ የሕይወት ውሃ ምንጭ እግዚአብሔር ነው። የሕይወት ውሃ ምንጭ ኢየሱስ ክርስቶስ ነው። የሕይወትን ውሃ ምንጭ እግዚአብሔርን ኢየሱስ ክርስቶስን ትቶ የራስን ጉድጓድ መቆፈር ትልቅ ውድቀት ነው ወገኖቼ። ይልቁንም የእግዚአብሔርን ነገር ያወቀ ሕዝብ የእግዚአብሔርን ነገር የእግዚአብሔርን ስጦታ ትቶ ሰው ሰራሽ በሆነ ነገር መታመን ከዚህ የበለጠ ውድቀት የለም። እግዚአብሔርን ያወቀ ሕዝብ መልሶ እንደ አሕዛብ ከመሆን መጀመሪያውኑ ወደ እግዚአብሔር ባይመጣ ይሻለው ነበር። ትልቅ ውድቀት እግዚአብሔር የሚያዝንበት። አሕዛብን አልገሰጻቸውም፣ የተገሰጹት እስራኤላውያን ናቸው። እግዚአብሔርን ትቶ የተፈጠሩ ፍጡራንን መታመን ታላቅ እርግማን ነው። ታላቅ እርግማን። በኤርምያስ ምዕራፍ 17 ከቁጥር 5 እስከ 8 ድረስ እግዚአብሔር እንዲህ ይላል፣ በሰው የሚታመን ሥጋ ለባሹንም ክንዱ የሚያደርግ ልቡም ከእግዚአብሔር የሚመልስ ሰው ርጉም ይሆን ይላል። የተፈጠረ ፍጡር በፍጡር የሚታመን እግዚአብሔርን ትቶ ርጉም ይሁን፣ ርጉም ነው ይላል። በውጤቱም ሲናገር እዚሁ ላይ ምንድን ነው የሚለው? እዚሁ ኤርምያስ ምዕራፍ 17 ከቁጥር 5 እስከ 8 ድረስ በሥጋ የሚታመን ሥጋ ለባሹን መመኪያ የሚያደርግ የተረገመ ነው፣ በምድረ በዳ እንዳለ ቁጥቋጦ ይሆናል ይላል። መልካምም በመጣ ጊዜ አያይም፣ ሰውም በሌለበት ጨው ባለበት ምድር በምድረ በዳ በደረቅ ስፍራ ይቀመጣል ይላል። ፍሬ የለው፣ የተረገመ ነው። በተቃራኒው በእግዚአብሔር የታመነ ይላል እዛው ቀጥሎ፣ በእግዚአብሔር የታመነ እምነቱም በእግዚአብሔር ላይ የሆነ ሰው ብሩክ ነው፣ የተባረከ ነው ይላል። በውጤቱም በእግዚአብሔር የታመነ ሰው በውሃ አጠገብ እንደተተከለ በወንዝም ዳር ስሩን እንደሚዘረጋ ሙቀትም ሲመጣ እንደማይፈራ ቅጠሉም እንደሚለመልም በድርቅም ዓመት እንደማይሰጋ ፍሬውንም እንደማያቋርጥ ዛፍ ይሆናል ይላል። ስለዚህ ጉድጓድ የቆፈሩ እስራኤላውያን በራሳቸው ሥራ የታመኑ እግዚአብሔርን
የተው የተረገሙ ናቸው። እግዚአብሔርን የሚተው ሁሉ ፍጻሜያቸው ተስፋ የሌላቸው እፍረትና የዘላለም ሞት ነው። እዚሁ ቁጥር 13 ላይ ኤርምያስ ምዕራፍ 17 ቁጥር 13 ላይ የእስራኤል ተስፋ ሆይ የሚተው ሁሉ ያፍራሉ፣ ከአንተም የሚለዩ የሕይወትን ውሃ ምንጭ እግዚአብሔርን ትተዋልና በምድር ላይ ይጻፋሉ ይላል። ምድራዊ ናቸው፣ የተረገሙ ናቸው፣ ከበረከት የጎደሉ ናቸው እያለ ኤርምያስ ይናገራል። እስራኤል መጨረሻዋ ምንድነው የሆነው? ወደ እግዚአብሔር ተመለሱ ቢባሉ ሊመለሱ ስላልቻሉ፣ ልባቸውን እልህኛ ስላደረጉ፣ በራሳቸው ሥራ ስለተማመኑ፣ የእግዚአብሔርን ቃል ስላልታዘዙ፣ ተመለሱ ቢባሉ እምቢ ስላሉ እግዚአብሔር ለጠላቶቻቸው አሳልፎ ሰጣቸው። እንዴት ያሳዝናል! የተወደደ ሕዝብ፣ የእግዚአብሔር ሕዝብ፣ እግዚአብሔር ዋጋ የከፈለለት ክብሩን የገለጠለት ሕዝብ በአመፃቸው ምክንያት በእልህኝነታቸው ምክንያት ለእግዚአብሔር አልታዘዝ ስላሉ በእጆቻቸው ሥራ ስለተማመኑ ሰው ሰራሽ በሆነ ነገር ስለተደገፉ እግዚአብሔር አሳልፎ ሰጣቸው። በአዲስ ኪዳንም ይሄንን እንመለከታለን። ሐዋርያው ቅዱስ ጳውሎስ በክርስቶስ በማመን ያገኙትን ጽድቅና በጸጋው የተሰጣቸው መንፈስ ቅዱስ ችላ ብለው ወደ ሕግ ሥራ የተመለሱትን የአይሁድ ክርስቲያኖች የገላትያ ክርስቲያኖችን በገላትያ መልእክት ምዕራፍ 3 ከቁጥር 1 እስከ 5 ድረስ እንዲህ ይላቸዋል። የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር፣ አይታችሁታል። ክርስቶስ ሲያድን አይታችኋል። መንፈስ ቅዱስን ሲያድላቸው አይታችኋል። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላቸዋል ጳውሎስ በመንፈስ ቅዱስ። ልክ ኤርምያስ እስራኤልን እንደጠየቃቸው እንዲሁ የገላትያ ሰዎችን ጳውሎስ ይጠይቃቸዋል። ማን ነው አዚም ያደረገባችሁ? ይህን ከእናንተ እንድማር እወዳለሁ፣ እስቲ አስተምሩኝ። በሕግ ሥራ፣ በራሳችሁ ሥራ ወይም ከእምነት ጋር በሆነ መስማት መንፈስን ተቀበላችሁን? እስኪ ንገሩኝ። እግዚአብሔር እኮ መንፈሱን የሰጣችሁ መልካም ሥራ ስለሰራችሁ አይደለም። እግዚአብሔር እኮ ያዳናችሁ በመልካም ሥራችሁ አይደለም፣ ክርስቶስን በማመናችሁ እንዲሁ በጸጋው ነው የዳናችሁት። የመንፈስ ቅዱስ ማደሪያ የሆናችሁት፣ የእግዚአብሔርን ልጅነት ያገኛችሁት በእናንተ ሥራ አይደለም። በሕግ ሥራ ወይም ከእምነት ጋር በሆነ መስማት መንፈስን ተቀበላችሁን? እንደዚህ የማታስተውሉ ናችሁን? በመንፈስ ጀምራችሁ አሁን በሥጋ ትፈጸማላችሁን ይላቸዋል። ልክ እስራኤል በመንፈስ ጀምሮ መጨረሻ በሥጋ እንደጨረሰ በውኑ ከንቱ እንደሆነስ እንደዚህ ያለ መከራ በከንቱ ተቀበላችሁን ይጠይቃል ጳውሎስ ገላትያ ሰዎችን። እንግዲህ መንፈስን የሚሰጣችሁ በእናንተም ዘንድ ተአምራት የሚያደርግ በሕግ ሥራ ነውን? ከእናንተ ከእጆቻችሁ ሥራ የተነሳ ከእናንተ መልካምነት የተሠራ ነውን? ከእናንተ መልካምነት የተነሳ ነውን? በሕግ ሥራ ነውን? ወይስ ከእምነት ጋር በሆነ መስማት ነው? የእግዚአብሔርን ቃል ስለሰማችሁ ነው? በእምነት ነው? ምረጡ እስኪ የትኛው ነው? ንገሩኝ ይላቸዋል ጳውሎስ። ወገኖቼ ይሄንኑ በገላትያ ምዕራፍ 2 ቁጥር 21 ላይ ሐዋርያው ቅዱስ ጳውሎስ የእግዚአብሔርንስ ጸጋ አልጥልም፣ ጽድቅስ በሕግ በኩል ከሆነ እንግዲያስ ክርስቶስ በከንቱ ሞተ ይላል። ስለዚህ ይህን ሁሉ እግዚአብሔር ያደረገላችሁ በክርስቶስ ኢየሱስ ነው፣ በጸጋ ነው የዳናችሁት፣ ለክብር የበቃችሁት፣ የመንፈስ ቅዱስ ማደሪያ የሆናችሁት እንጂ በራሳችሁ ሥራ አይደለም። እንዴት ከዚህ ትሸሻላችሁ ይላቸዋል። እንዴት ከእግዚአብሔር ጸጋ ሸሽታችሁ በራሳችሁ ሥራ ትደገፋላችሁ? እንዴት በሥራችን እንድናለን ትላላችሁ? እንዴት የእግዚአብሔርን ምሕረት ናቃችሁ? እንዴት የእግዚአብሔርን ጸጋ ችላላችሁ?
ታውቁታላችሁ እኮ ነው የሚላቸው፣ ልክ እንደ እስራኤል ማለት ነው። እና በገላትያ ምዕራፍ 1 ቁጥር 6 ላይ በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ከእግዚአብሔር ወንጌል ማለት ነው ወደ ልዩ ወንጌል እንዲህ ፈጥናችሁ እንዴት እንዳለፋችሁ እደነቃለሁ ይላል ሐዋርያው። ይሄንን የሚለው በጸጋ የዳኑበትንና የሚድኑበትን የእግዚአብሔርን ጽድቅ ትተው የራሳቸውን ጽድቅ የራሳቸውን ጉድጓድ ለቆፈሩና ለሚቆፍሩ ክርስቲያኖች ነው ይሄን የሚናገረው፣ የራሳቸው ጉድጓድ። ስለዚህ በሮሜ ምዕራፍ 9 ቁጥር 3 ላይ አይሁድን እንዲህ ይላቸዋል ጳውሎስ፣ አይሁድ የእግዚአብሔርን ጽድቅ ሳያውቁ የእግዚአብሔርን ጽድቅ ትተው የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የሕይወትን ውሃ ምንጭ ትተው የራሳቸውን ጉድጓድ ስለቆፈሩ ከእግዚአብሔር ጸጋ ከእግዚአብሔር ጽድቅ ወደቁ። አይሁድ እንደዚሁ ማለት ነው። እስራኤል ያዳናትን ጌታ ትታ እግዚአብሔርን የሕይወት ውሃ ምንጭ ትታ የራሷን ጉድጓድ ውሃ መያዝ የማይችሉትን እንደቆፈረች የገላትያ ቤተ ክርስቲያንም በጸጋው ያዳናትንና መንፈሳዊ ልጅነትን ሰጥቶ የክብሩ ተካፋይ ያደረጋትን ጌታ ትታ በራሷ ሥራና በሕግ ሥራ ለመጽደቅ በመሞከሯ ምክንያት ጳውሎስ የተረገማችሁ ሆኖ አላቸው። እንዲሁ ማለት ነው የዘመናችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም ወገኖቼ ከእግዚአብሔር ይልቅ የምትታመንባቸው ያጸድቁኛል፣ ከሲኦልም ያድኑኛል፣ ወደ ሲኦል ብገባም ከሲኦል ያወጡኛል፣ በእግዚአብሔር ጸጋ ሳይሆን በመልካም ሥራዬ እድናለሁ፣ ከእግዚአብሔር ይልቅ ኢየሱስ ክርስቶስ በመስቀል ላይ ከከፈለው ቤዛነት ከደሙ ይልቅ ለኛ ከተገለጠው ፍቅር ይልቅ በፍጡራን ላይ ተደግፋ ወገኖቼ ያለ ድንግል ማርያም አማላጅነት ማንም አይድንም፣ የኢየሱስ ክርስቶስን ሞትና ትንሣኤ ለመዳኔ በቂ አይደለም ብላ ወገኖቼ የእግዚአብሔርን የሕያው እግዚአብሔርን ምንጭ አያረካኝም ብላ የራሷን ጉድጓዶች ቆፍራ በራሷ ሥራዎች ተማምና ቆማለች። ዛሬ የምንመለከተው ይሄንን ነው። ይሄ የምናገረው እውነት ነው፣ እውነት ነው። ዛሬ የቤተ ክርስቲያናችን ምዕመናን ቤተ ክርስቲያናችን ዛሬ የምትታመነው በእግዚአብሔር ጸጋ ሳይሆን በእነዚህ ነው ወገኖቼ፣ በእነዚህ ነው የምትታመነው። አያረካኝም ብላ የክርስቶስ ነገር የራሷን ጉድጓዶች ቆፍራ በራሷ ሥራዎች ተማምና ቆማለች። ሰዎች ይድኑበታል ተብሎ የሚታሰቡ ከእግዚአብሔር ያልሆኑ ደራሲያቸው እንኳ በቅጡ የማይታወቁ አማላጆች፣ ኪዳን የተሰጣቸው አዳኞች፣ ድርሳናትና ገድላት በቤተ ክርስቲያናችን ውስጥ ሞልተዋል። ቁጥር የላቸው። ሁሉ አዳኝ ናቸው። ሁሉ ከሲኦል ያወጣሉ። ሁሉ ለአንድ ሰው ብቻ አይደለም፣ ላመነባቸው ስማቸውን ለሚጠራ ለሚዘከራቸው ብቻ አይደለም። እስከ 7 ትውልድ እስከ 20 ትውልድ እስከ 40 ትውልድ ድረስ በእነሱ ምክንያት ዘሮቻቸው ሁሉ እንደሚባረኩ ወደ ሲኦል እንደማይገቡ የሚነገርላቸው። እንዴ ኢየሱስ ክርስቶስ እኮ የሚያድነው ያመኑትን ሰዎች ነው። ዘር ማንዘርን እኮ በእኔ እምነት አያድንም። ኢየሱስ ክርስቶስ እኮ ሰዎችን የሚያድነው ያመኑትን ነው። የመዳን ቀን ደግሞ ዛሬ ነው። ኢየሱስ ክርስቶስ እኮ አሁን ያላመኑ ሰዎች በምድር እያሉ ወደ ሲኦል ከገቡ በኋላ እኮ የሚጠብቃቸው ፍርድ እንጂ ከሲኦል እኮ መውጣት የለም።
ይሄን እኮ ኢየሱስ ክርስቶስ አላደረገም። የኛ አማላጆች የምንተማመንባቸው በድርሳናትና በገድላት የተገለጡ ሰው ሰራሽ የሆኑ ሰዎች ማለት ነው፣ ፍጡራን ማለት ነው። ክርስቶስ ከሲኦል የማያወጣውን ማለት እነሱ እኮ ከሲኦል ያወጣሉ። በአንድ ሰው እምነት እኮ ትውልዱን ሁሉ ያድናሉ። ይሄ እኮ ጸረ ወንጌል ነው። ይሄ ከእግዚአብሔር ወንጌል ጋር የሚጣረስ የሚቃረን የዲያብሎስ ሥራ እኮ ነው። እስራኤል በዓልን፣ አስታሮትን፣ ሕይወት መስጠት የማይችሉትን እንደታመነች እንዲሁ እኮ ዛሬ እነዚህ ትውልዱን አስረው የያዙ ወደ ኢየሱስ ክርስቶስ እንዳንቀርብ ያደረጉ ሰንሰለቶች እኮ ናቸው። የጸጋና የክብር ስግደት ይገባቸዋል ብላ ቤተ ክርስቲያን ምዕመናን የሚሰግዱላቸው ወደ እነርሱ የሚማጸኑባቸው አማላጆችና አዳኞች እኮ ሞልተውናል። እስራኤልን ጣዖታትህ እንደ ከተሞችህ ብዛት ነው ብሎ ኤርምያስ ይናገራል። ልክ እንደዛው የአማላጆቻችንና የአዳኞቻችን ብዛት ቁጥር የላቸውም። ይሄ እግዚአብሔር በኢየሱስ ክርስቶስ የሰራውን የማዳን ሥራ ወገኖቼ የሚያጠፋ ነው። የክርስቶስን ክብር የሚያጎል ነው። የመስቀሉን ሥራ የሚያጎል ነው። እግዚአብሔር እስራኤልን እንደገሰጸ እንዲሁ እኛን ዛሬ የማይገስጽበት ምን ምክንያት አለው? እግዚአብሔር በኤርምያስ ዘመን አይሁድ የሕይወት ውሃ ምንጭ ትተው ውሃ መያዝ የማይችሉትን ጉድጓዶች ቆፍረው እግዚአብሔርን እንዳሳዘኑት ልክ እንደዛ ማለት ነው። ዛሬም እግዚአብሔር እኛን በዚህ ዘመን ያለነውን ምዕመናን ምን በደልኳችሁ፣ እኔ የሠራው ሥራ አልበቃ ብሏችሁ ነው ወይ ብሎ ይጠይቀናል። ዛሬ እግዚአብሔር ይጠይቀናል። ምን በደልኳችሁ ይላል። ምን አነሳችሁ፣ ምን ጎደላችሁና እኔን ተዋችሁኝ ይላል እግዚአብሔር። መልሳችን ምን ይሆናል ወገኖቼ? መልሳችን ምንድን ነው? ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሁለት ክፉ ነገሮችን አድርጋለች። ማስረጃ አለኝ። እኔ በማስረጃ ነው የምናገረው። ሁለት ነገሮች። አንደኛ ሕይወት መስጠት በማይችሉ ፍጡራን ታምናለች። አንድ። ሁለተኛ ሕይወት የሚሰጠውን የእግዚአብሔርን ቃል በመደለዝ የእግዚአብሔርን ቃል ቀይራለች። ይሄ አይሁድን እግዚአብሔር ከገሰጸበት በኤርምያስ ባልተናነሰ እንደውም በበለጠ ሁኔታ በአዲስ ኪዳን እንዲህ ያለ ነገር ተደርጓል። ይሄ እውነት ነው። ይሄንን ማየት እንችላለን። በመንፈሳዊ ልምምዶቻችን በቤተ ክርስቲያናችን ውስጥ እግዚአብሔርን በመተው በክርስቶስ የማዳን ሥራ ላይ ተማምነን የሕይወትን ውሃ ከመጠጣት ይልቅ ውሃ መስጠት የማይችሉትን ጉድጓዶች ቆፍረናል። ይህን መንፈሳዊ ልምምዶቻችንንና ስርዓታችንን ሕጋዊ እና አምላካዊ ለማድረግ ወደ እውነት የሚመራትን የሕይወት ውሃ ምንጭ የሆነውን ብንሳሳት ወደ ንስሐ የምንመለስበትን እግዚአብሔር ታማኝ አድርጎ ቆጥሮ ለዓለሙ ሁሉ እንድትሰብከው የተሰጣትን የእግዚአብሔርን ቃል አባቶቻችን በታማኝነት ያቆዩንንና የተቀበልነውን መጽሐፍ ቅዱስ ይሄ የሕያው እግዚአብሔር ውሃ ምንጭ ነው። ይሄን የውሃ ምንጭ እንዲደፈርስና ሰዎች ጠጥተው እንዳይረኩ በማድረግ በ2000 ዓመተ ምህረት ያሳተመችው መጽሐፍ ቅዱስ ላይ የተሰራው ጥፋት እጅግ የሚያሳዝን ነው። ሰው ሰራሽ የሆነ ጉድጓድ ተቆፍሯል ወገኖች። ስለዚህ እግዚአብሔር ምንድን ነው የሚለን? ቃሌን ወደ ነበረበት መልሱ ነው የሚለው። መልሱ፣ አባቶች መልሱ፣ ይሄን የምትሰሙ መልሱ፣ ቃሌን ወደ ነበረበት ስፍራ መልሱ።
የራሳችሁን ጉድጓዶች ደፍናችሁ ወደኔ ተመለሱ ነው የሚለን እግዚአብሔር። ልክ ኤርምያስ ለእስራኤል እንደተናገረው ወገኖቼ እግዚአብሔር አምላክ ማስተዋል ይስጠን። እስራኤል የኤርምያስን ምክር የእግዚአብሔርን ቃል ሰምታ ለመመለስ ስላልቻለች ልቧን እልህኛ ስላደረገች እግዚአብሔር ለጠላቶቻቸው አሳልፎ ሰጣቸው። እግዚአብሔር መሐሪና ይቅር ባይ አምላክ ነው። እግዚአብሔር እኔ ምሕረትን እወዳለሁ ነው የሚለው። እግዚአብሔር ይቅር ባይ ነው ብንመለስ እሺ ብንል። ዛሬም እኔ በዚህ መልእክቴ ተመለሱ ነው። እግዚአብሔር መሐሪ ነው። እግዚአብሔር ይቅር ባይ ነው። ከእግዚአብሔር ጋር የሚጣሉ ይደቃሉ፣ ወደ እግዚአብሔር ግን የሚመለሱ ምሕረትን ያገኛሉ። ስለዚህ ወደ እግዚአብሔር የምንመለስበት ራሳችን የቆፈርነውን ጉድጓድ ደፍነን ወደ ሕያው እግዚአብሔር ምንጭ ወደ እግዚአብሔር ቃል የምንመለስበት ጊዜ ዛሬ ነው፣ ዛሬ ነው። ስለዚህ ይህን የምትሰሙ ወንድሞቼ፣ እህቶቼ፣ አባቶቼና እናቶቼ በሕያው እግዚአብሔር ስም እለምናችኋለሁ፣ እባካችሁ ወደ እግዚአብሔር እንመለስ። ስለዚህ የዛሬ ያለ መልእክቴ ይሄ ነው። ከዚህ በመቀጠል ቤተ ክርስቲያናችን በክርስቶስ ስፍራ አማላጅና አስታራቂዎቼ ናቸው ብላ በአዋጅ የደነገጋቻቸውንና እነርሱም ሕጋዊና መጽሐፍ ቅዱሳዊ ለማድረግ በሮሜ ምዕራፍ 8 ቁጥር 34 ላይ የተሰራውን ሰው ሰራሽ ጉድጓድ ምን እንደሚመስል ቀጥለን እንመለከታለን። የእግዚአብሔር አምላካችን ስም የተመሰገነ ይሁን። ሁላችንም ደካሞች ነን። አባቶቻችን በዘመናቸው እግዚአብሔር የሰጣቸውን አገልግሎት፣ እግዚአብሔር የሰጣቸውን ሥራ ፈጽመው አልፈዋል። ለእኛም ደግሞ ይህ ዘመን ተሰጥቶናል። የእግዚአብሔርን ሥራ ሰርተን እንድናልፍ እድሉ አለን ወገኖቼ፣ እድሉ አለን። ስለዚህ ለእግዚአብሔር ታማኝ ሆነን በተሰጠን ዘመን የእግዚአብሔርን ሥራ ሰርተን ትውልዳችን የሚድንበትን መንገድ አበጅተን እንድናልፍ እግዚአብሔር አምላካችን ይርዳን። አሜን።